አፍቃሪ ወንድማ ድሮ ቀረ። አንድ ልብ የሚነካ ታሪክ ላጫውታችሁ። ዳሽራት ማንጂ ይባላል። የቀን ሰራተኛ ነበር። በህንድ ጌላወር በተባለ መንደር ከሚወዳት ሚስቱ ፉልጉኒ ጋር በፍቅር አብረው ይኖሩ ነበር። የሚኖሩበት መንደር በድንጋይ ተራራ የተከበበ በመሆኑ ወደ ገበያ፣ ወደ ትምህርት ቤት፣ ወደ ጤና ጣቢያ ለመሄድ ከ50 ኪሎ ሜትር በላይ ተራራውን ዞሮ መጓዝ ግዴታቸው ነው። ታዲያ በአንድ የተረገመች ቀን ፉልጉኒ ለባለቤቷ ምሳ ልታደርስ ያንን ተራራ ስትወጣ ድንገት ትወድቅና ሕክምና ለማግኘት ይዘዋት ሲሄዱ መንገድ ላይ ታርፍባቸዋል። ልቡ የተሰበረው ዳሽራት ይቺን ሚስቱን ጤና ጣቢያ ከመውሰድ ያቆራረጠውን ተራራ በመሮና በመዶሻ ብቻ 22 ዓመት ሙሉ ቆርቁሮ ከፍሎ አዲስ መንገድ አውጥቶ ፍቅር ተራራን እንደሚያሸንፍ ለዓለም አሳየ። ይህ ማለት በዘመናዊ አሰራር ኤክስካቫተር፣ ግሬደር፣ ሎደር፣ ዶዘር በአንድነት የሚሰሩትን ስራ ብቻውን ሌላውን ኑሮ ሁሉ ትቶ ሰርቶታል። በኋላም የተስተካከለ መንገድ መንግስት ሰርቶለት በሱ ስም ተሰይሟል። አንተ ብትሆን ለምትወዳት ፍቅረኛ 20 ዓመት ሙሉ እንደዚህ ታደርግላታለህ? በኮሜንት አሳውቀኝ። በአሁኑ ጊዜ መቼም እንዲህ በሰው ጉልበት ልስራ ማለት አይታሰብም። ልስራም ካላችሁ ደግሞ እኛ በአማራጭ እነዚህን ዘመናዊ ማሽኖች በአዲስና በዩዝድ በባንክና በካሽ አማራጭ ይዘን ቀርበናል። አድራሻችን ቃሊቲ ዋልማት ወደ ካዲስኮ በሚወስደው መንገድ ጋዳል ማርኬት ሾሩም ውስጥ እንገኛለን። መልካም ቀን። ጋዳል ቴክኖሎጂስ ኮኔክቲንግ ማይንድስ